እናቶች በእርግዝና ጊዜ በተደጋጋሚ የትኛው የቫይታሚን አይነት ይሻላል ብላችሁ ትጠይቁኛላችሁ። የትኛው እንደሚሻል ታውቃላችሁ? ዶክተር ሰይድ አራጌ ነኝ ከበረካ የእናቶችና የህፃናት ማዕከል። በእርግዝና ጊዜ የሚመከረው የቫይታሚን አይነት የሚባለው የተለያዩ ቫይታሚኖች ያሉት ቢሆን ይመከራል ለኖርማል ምንም በሽታ ለሌለባቸው ሰዎች። ይሄ እንግዲህ ሰፕሊሜንቴሽን ወይም ድጋፍ ማድረግ ይባላል። እነዚህ እንግዲህ የትኞቹ ቫይታሚኖች ያሉት ቢሆን ጥሩ ነው ብላችሁ ታስባላችሁ? አንደኛ አዮዲን ያለው ጥሩ ነው፣ ፎሊክ አሲድ ያለው ጥሩ ነው፣ አይረን ያለው ጥሩ ነው፣ ቫይታሚን ዲ ያለው ጥሩ ነው፣ ካልሲየም ያለው ጥሩ ነው። ከዚህም በተጨማሪ ሌሎች ቫይታሚኖች ያሉት ሲሆን የተሻለ ውጤት ያመጣል። ሆኖም ግን በእርግዝና መሃል ላይ ያንን ሐሳብ ልንቀይር እንችላለን። ለዚህ ደግሞ ምክንያት ያነሰውን የመሙላት ስራ ልንሰራ እንችላለን። ከ4 ወር 5 ወር በኋላ ደግሞ አይረኑ ከፍ ያለ ወይም የአይረን መጠኑ ከ50 ከ60 በላይ ያለውን ልንመርጥ እንችላለን ማለት ነው። አብዛኛዎቹ ገበያ ላይ የምናያቸው የቫይታሚን አይነቶች የአይረን መጠናቸው ከ30 በታች ነው። ያ ደግሞ ከ30 በታች ያለውን ቫይታሚን የሚወስዱ ሰዎች 9 ወር ሙሉ መውሰድ የለባቸውም። መሃል ላይ መቀየር አለባቸው ማለት ነው። በዚህ ሂደት እንደየጽንሱ እድሜና እንደየጽንሱና እንደናትየዋ የተለያየ በሽታዎች ሁኔታ የሚወሰን ይሆናል ማለት ነው። ስለዚህ በአጠቃላይ የሚመከረው እናቶች ሐኪማቸውን አማክረው የትኛው የቫይታሚን አይነት ለኔ የተሻለ ነው ብለው ቢወስኑ የተሻለ ነው።